السلام عليكم ورحمة الله تعالى وبركاته. ود وندموچه እና እህቶቼ ኢንሻአላህ በዛሬው ክፍለ ጊዜያችን ባለፈው ስለ ናኢብ الفاعل ያነሳን ለሁለት ከፍለ ነው اسم ظاهر እና اسم مضمر የሚባሉ አሉ ብለን اسم ظاهርን በምሳሌ አይቶ ወይም ደግሞ አይተን አስቀምጦልን እሱም اسم مضمر ላይ ነበር ቆመን የነበረው። مضمر ማለት እንዳትረሱት ተውላጠ اسم ማለት ነው ወይም ፕሮናውን ልንለው እንችላለን። اسم ظاهر ማለት ደግሞ ኖርማል اسم ነው ብለናል። طيب قال والمضمر 12 ضميሮች 12 ናቸው። ፋኢል ላይ እንደተነጋገር ነው اثنان للمتكلم ሁለቶቹ ضميሮች ስለራሱ የሚገልጽባቸው ናቸው ፈረስት ናቸው። متكلم ማለት እሱ ነው። وخمسة للمخاطب አምስቶቹ ደግሞ ሁለተኛ ደረጃ ላለ ሰው ምንጠቀማቸው የضمير ወይም የተውላጠ እስም አይነቶች ናቸው። وخمسة للغائب አምስቶቹ ደግሞ ለغائب ነው። غائب ማለት ሶስተኛ ደረጃ ላለ ማለት ነው። እንግዲህ በአማርኛም በእንግሊዘኛም በአረበኛም ፕሮናውኖች ሶስት መደብ ነው ያላቸው። አንደኛ መደብ አለ እኔ። ለምሳሌ በአማርኛ እኔ ያለው ቃል እኮ ተውላጠ እስም ማለት ይሄ ነው። طيب ይሄ ለራሴ የምገልጽበት ነው ፈረስት ነው። እንደገና ደግሞ አንተ በየላወራ ይችላል ሰውየው ይሄ ሙኻጠብ ይባላል። ሁለተኛ አንተ ያለው ስለው ያናገርኩት ነው ሁለተኛ መደብ ነው የሚባለው። ሶስተኛው ደግሞ እሱ በየ በአማርኛ ባወራ እሱ እንዲህ ያደረገ በለ እሱ ያለው ቃላት አሁን እሱ ያለው ፕሮናውን ማለት ይሄ ነው ወይም ደግሞ ተውላጠ እስም የምንለው እሱ ነው። በአረበኛው هو እና غائب ይባላል እሱ ፈረስት ሰከንድ ሰርድ የሚባሉት ናቸው ባጭሩና والمضمر 12 በሚልበት ጊዜ እነዚህ 12ቶቹ ለሶስት ይከፈላሉ። ከ12ቱ ሁለቱ ለሙተከሊም ናቸው። ከ12ቱ ከአምስቱ ወይም ደግሞ ከ10ሩ አምስቱ ለሙኻጣብ ናቸው። ያኛው አምስት ደግሞ ለጋኢብ ናቸው ማለት ነው። ባለፈው ላይ 13 ቢል ጥሩ ነበር ብለን አንድ የጨመርነው አለን። ዛሬም ራሱ ነው የሚሆነው። والمضمر 12 نحو قولك ضربت ነው ضربت አይደለም። ይባለፈው ضربت ነው። ضربت ማለት መታሁኝ ማለት ነው። ضربت ግን ተመታሁ ነው ትርጉም። ታኢቱ ናት አሁን ፕሮናውን ማለት ضربت ቱ ያለችዋ ضمير ነች። እኔ ተመታሁ ማን እንደመታኝ አልገለጽኩም። ወይም ضربت የሚለው ሰው ተመታሁኝ ነው እንጂ ያለው ማን እንደመታው አልገለጸም። ስለዚህ ضربت ያለው ይሄ ታኡ ናኢብ الفاعل ይባላል። ባለቤትን ወክሎ የመጣ ضمير ነው። በተዘዋዋሪ ኦብጀክት እኮ ነው እሱ። ተመታሁኝ ሲል ተመች ነው ማለት ነው፣ ግስ ያረፈበት ነው ማለት ነው። ነገር ግን የፋኢልን የባለቤትን ሂደት ስለሚሄድ ነው። ይሄ ለሙተከሊም ለአንድ ሰው ነው ضربت ነው የሚለው። ወንድም ضربت ሴትም ضربت ነው አንድ ከሆነ። ሁለተኛው ضربنا ተመታን ማለት ነው። ضربنا ማለት ضربنا አይደለም። ضربنا ከሆነ መታን ነው ትርጉሙ። እኛ መታን ሌላ እኛ ባለቤቶች ነን ማለት ነው። ሌሎቹ ደግሞ ተመቾች ናቸው። ضربنا ከሆነ ግን እኛ ተመታን ነው። መች መሆን ነው የሚሻለው እንዳትመቱ። طيب እና ضربنا ምን ማለት ነው? እኛ ተመታን። ና ያለችው አሁን ضمير المتكلم ትባላለች። የሚናገር ሰውን የምትጠቁም ፕሮናውን። ይሄ ضمير ና ያለው ለሁለት ወንድ ለሶስት ወንድ ለሁለት ሴት ለሶስት ሴት ከዛም በላይ ለወንድም ለሴትም በላይ ላለ ضربنا በሌላ አነጋገር ለአራት ያገለግላል ማለት ነው። ሁለት ወንድ ሁለት ሶስት ከዛም በላይ ሁለት ሴት ሶስት ሴት ከዛም በላይ አያችሁት ለአራት ነው የሚያገለግለው ለማለት ነው። ይሄ اثنان للمتكلم ማለት ከ12ቱ ይሄ ነው። አምስቶቹ ሙኻጠብ ማለት ደግሞ ضربت ተመታህ ማለት ነው። ضربت አንተ ተመታህ። አያችሁት መታህ አይደለም። መታህ ለማለት ضربت ነው ማለት አነባበቡን ባለፈው ትምህርት ላይ የመጀመሪያው ضم ይደረጋል ከአኺሩ በፊት ያለው ደግሞ ከስር ይደረጋል ብሏል። ضم ማለት ይሄ ነው። ضري አያችሁ ከስር ሆነች ضربت طيب ተመታህ ለአንድ ሰው ለሙኻጠብ ወይም ሁለተኛ መደብ ላለ ሰው ضربت ትለዋለህ። ለአንድ ወንድ ضربتي ተመታሽ ለሴት ሲሆን ضربتي ነው የሚባለው። አንቺ ተመታሽ
ተመተሻል ማለት ነው ضربتي ከሆነ መታሽ ነው ትርጉሙ ضربتي ከሆነ አሁን ግን ዱ ፕሮናንሲዬሽኑ ልብ በሉ ضربتي ተመታሽ አያችሁ ضربت አንድ ضربتي ሁለት ضربتما ተመታችሁ ሁለት ወንዶች ወይም ሁለት ሴቶች እዚህ ጋም ለሁለቱም ነው የሚያገለግለው ضربتما ማለት ተመታችሁ ሁለት ወንዶች ወይም ሁለት ሴቶች ሶስት وضربتم ተመታችሁ ضربتم አይደለም ለበበሉ አሁንም ضربتم ተመታችሁ ተደበደባችሁ ሌላ ሰው ደበደባችሁ ማለት አያችሁ ባይሆን ضربتم በዚህ ፎርሙላ ከሆነ ለወንዶች ብቻ ነው የሚሆነው ከ3 ጀምሮ ከዛ በላይ ላሉ ወንዶች ضربتم ነው የሚባለው ضربتن ተመታችሁ ነው አሁንም አማርኛ ልዩነት የለውም ግን ضربتن እንደ አረብኛ ለሴቶች ነው ከ3 ጀምሮ ከዛ በላይ ያሉ ሴቶች ضربتن ነው የሚባሉት ተደበደባችሁ ተመታችኋል እናንተ ለማለት ضربتن ካልኩይ ግን መታችኋል እናንተ ነው ሌላን ባለቤት ናችሁ ضاربዎች ናችሁ ወደል ከላም ስለዚህ ضربتن ለሴቶች ነው የሚያሳየው አምስት ማለት ይሄ ነው ضربت አንድ ضربتي ሁለት ضربتما ሶስት ضربتم አራት ضربتن አምስት ይሄ አምስቱ ለሁለተኛ መደብ ወይም ሙኻጠብ ለምንለው ነው የሚያገለግለው طيب وضرب ተመታ ማለት ነው هو ነው ደሞ ናኢብ الفاعل አሁን እሱ ተመታ ነው ضرب هو የሚላል በታዋቂነት እሱ ተመታ ስንተኛ ማለት ነው እኔ እናንተን እሱ ተመታ እያልን የምናወራው ማለት ነው ስለዚህ ሶስተኛ ነው እሱ እኔ እናንተን እናወራለን እገሌ ተመታ እያልን ስናወራ ሌላ እገሌ ያለ የተመታው አካል ሌላ ሶስተኛ አካል ነው ከኛ አንፃር ማለት ነው ስለዚህ ضرب هو ይባላል አንድ ضربت هي ነው ደሞ እዚህ ጋር እሷ ተመታች ضربت هي በታዋቂነት አለ አሁንም እሷ ተመታች ضرب ለወንድ ነው ضربت ሲሆን ለሴት ነው እቺ ضربت ስንል ያለችው አታ ባለቤት ወይም ናኢብ الفاعل አይደለችም እቺ ናኢብ الفاعل ወይም የተመታው አካል ሴት መሆኑን ለመጠቆም የመጣች ናት ስለዚህ ضربت هي ነው ባለቤት ናኢብ الفاعل ማለት ነው ሁለት ይሄ ነው ضربا ሶስተኛው ضربا ተመቱ ሁለት ሰዎች ነበሩ ሁለቱም ተደበደቡ ضربا ነው የሚባለው ضربا ይባላል ሁለት ወንዶች ተመቱ ሶስተኛ ነው ይሄ ضربو ሶስት ወንዶች ከዛም በላይ ተደበደቡ ተመቱ وضربنا ሴቶቹ ተደበደቡ ሶስት ወይም ከዛ በላይ ላሉት ነው አሁንም አምስት ሞሉ وخمسه للغائب ማለት ይሄ ነው ነገር ግን ضربا ካለው ቀጥሎ ضربታን ቢያስገባ ጥሩ ነው ብለናል ባለፈው ትምህርት ፋኢል ላይ ضربا ሲል ضربታ የሚለውን ቢያስገባ ብለናል እዚህም ተመሳሳይ ነው ضربا ضربታ ነበር የሚባለው ስለዚህ 12 ሳይባል ስንት ሊባል ማለት ነው 13 ቢባል የተሻለ ነው የሚሆነው ይሄን በደንብ አድርጋችሁ ልትይዙት የሚገባ ነገር ለምሳሌ በሌላ ፊዕል ይሄን 12ን ضرب በሚለው ነው እሱ ምሳሌ እየሰጠ ያለው በሌላ ፊዕል በሌላ ቨርብ እነዚህን ضمير የሆኑ ናኢብ الفاعሎችን አምጡ ብዬ ብናገር ጥያቄ ባደረክ ማምጣት መቻል አለባችሁ ለምሳሌ نصرت نصرنا نصرت نصرتي نصرتما نصرتم نصرتن نصر نصرت نصرا نصرتا نصروا نصرنا 13 እንደውም نصرتا የሚለው ጋር 13 ሌላም ፊዕል እንደዚሁ ذهب የሚለውን ብጠይቃችሁ ذهب ምናልባት ላዚም ነውና ተራማጅ ግስ ስላልሆነ ሙገየር ላይ ሆነ ይችላል ሙተዓድ የሆኑ ተራማጅ ግሶች ላይ ግን ሌሎች ማንኛውም ይሆናል ለምሳሌ حافظ የሚለውን حفظت حفظنا حفظت حفظتي حفظتما حفظتم حفظ حفظتن حفظ حفظت حفظا حفظتا حفظوا حفظنا وهكذا ሌሎችንም ፊሎች በዚሁ ማራባት መቻል አለብን ስለዚህ ናኢብ الفاعل ብሎ ማለት ባጭሩ ይሄ ነው باب المبتدا والخبر ሌላ አዲስ ርዕስ እየገባን ነው መርፉዓቶች 7 ናቸው ከሰባቱ ፋኢል አለፈ ናኢብ الفاعل አለፈ ይሄ ደግሞ ሙብተዳና ኸበር ይባል አራት ናቸው
ባለፉት ሁለቶቹ ጋር እነዚህን ስንደምራቸው 4 ሆነ ማለት ከሰባቱ 4ቱ ሊጠናቀቅ ነው ማለት ነው ኢንሻአላህ። ስለዚህ ሙብተዳና ኸበር የሚባሉ አሉ። ሙብተዳ ማለት የአረፍተ ነገር መነሻ ማለት ነው። ኸበር ማለት ደግሞ አረፍተ ነገሩን የጀመርከውን ምትቋጭበት ፕሬዲኬት ልንለው እንችላለን። አረፍተ ነገሩን የምናራግፍበት ማለት ነው። እነዚህን ብዙ ጊዜ አንድ ርዕስ ላይ ነው የሚያመጧቸው። ለምሳሌ ፋኢልን ባቡል ፋኢል ራሱን የቻለ ርዕስ ነው። ናኢበል ፋኢልም ባቡ አልመፍዑል الذي لم يسمى فاعله በማለት ራሱን የቻለ ርዕስ ነው የሰጠው። ወደፊትም ለብቻ ያደርጋል። እነዚህን ግን አንድ ርዕስ ላይ ነው የሚያደርጋቸው። ምክንያቱም ሙብተዳ ካለ ኸበርም አብሮ ስለሚመጣ ነው። ሙብተዳ ካለ ኸበር ብዙ ጊዜ ተከትሎ ነው የሚመጣው። إذا وجدت مبتدأ فلا بد من خبر ሙብተዳ ከተገኘ ኸበር አይቀርም። ከዚህ አንፃር ነው እንዲህ ይላሉ ሲገልጹ لتلازمهما غالبا በአብዛኛው ጊዜ ባንድ ላይ ስለሚገኙ ነው። በአብዛኛው ጊዜ የሚለው غالبا የሚለው አንዳንዴ ሳዳም ይባላል። ሙብተዳ መጥቶ ኸበር ላይ መጣ ስለሚችል በጣም ቀላል ነው እሱ። ከፍ ስንል ሰፋ ወዳሉ ኪታቦች ስንገባ ምን ይሆናል። ስለዚህ አንድ ርዕስ ላይ ያስገባቸው لتلازمهما غالبا طيب قال المبتدا ሙብተዳ ብሎ ማለት ከሁለቶቹ የመጀመሪያውን ጀመረው ሁለተኛው ይመጣል ወልኸበሩ ብሎ ያነሳዋል። والمبتدا ሙብተዳ ነገር هو الاسم ስም ነው። الصريح أو المؤول بالصريح ግልጽ የሆነ ስም ወይም ደግሞ ግልጽ ወደ ሆነ ስም የተዞረ ለምሳሌ الله نور السماوات والأرض الله مبتدأ مرفوع وعلامة رفعه ضمة ظاهرة في آخر البلاء اسم صريح ማለት ይሄ ነው። مؤول ብሎ ማለት ደግሞ ለምሳሌ وأن تصوموا خير لكم صومكم أو صيامكم خير لكم وأن تصوموا ያለው ቃል ሙብተዳ ዛሂሩ ስንመለከተው ፊዕል ነው የሚመስለው ፊዕል ሙዳሪ ነገር ግን صيامكم ትርጉሙ ራሱ ልክክ የሚለው በዚህ ነው። صومكم خير لكم ጾማችሁ የተሻለ ነው። ስለዚህ وأن تصوموا ያለው ወደ ስሮ ቃል ይዞርና ይሆናል። ይሄ اسم صريح እና أو المؤول بالصريح ያለው ፋኢልም ላይ ያገለግላል نائب الفاعل لا يمياغلغلال مبتدا لا يمياغلغلال الاسم الصريح او المؤول بالصريح ነው የምንለው ሁሉ ሶስቱም ላይ ማለት ነው። ለምሳሌ نائب الفاعل ላይ قل اوحي الي انه استمع نفر من الجن اوحي مغير صيغه ነው መጀመሪያው ضم ሆኗል ማቀበል አخر ከስር ሆኗል። انه استمع ይሄ ወደ ስሮ ቃል ይዞርና نائب الفاعل ብሎ ማለት ይሄ ነው። قل اوحي الي استماع نفر من الجن انه استمع ያለው استماع نفر ወደ ሚለው ይዞራል። ስለዚህ هو الاسم الصريح او المؤول بالصريح ያለው ፋይልም ላይ የሚባል ነው نائب الفاعل ላይ የሚባል ነው ሙብተዳም ላይ ይሄው ያልነው ነው ማለት ነው። طيب المرفوع አሁንም ሙብተዳ مرفوع ነው نعم فاعل مرفوع ነው نائب الفاعل مرفوع ነው خبر مرفوع ነው ሙብተዳ مرفوع ነው ምክንያቱም مرفوعاتዎችን ነው የምንቆጥረው። طيب العاري عن العوامل اللفظيه العاري ማለት ነፃ የሆነ عن العوامل ከሰራተኞች ነፃ የሆነ اللفظيه በለፍዝ የሚቀሩ ባንደበት የሚነበቡ ከሆኑ ዓሚሎች ነፃ የሆነ ምን ማለት መሰላችሁ? ለምሳሌ ፋኢል እኮ ፊዕሉ ነው ضم የሚያደርገው ضرب زيد ሲባል ዘይዱ መርፉዕ ነው። ማን ነው ረፊዕ ያደረገው? ضرب እኮ ነው አይደል እንዴ? ዓሚል ለፍዝ ይባላል እሱ። ሙብተዳ ግን ከአረፍተ ነገሩ መነሻ ላይ ስለሆነ ዓሚል ለፍዝ የለውም ነፃ ነው። ጀር አልገባበት ፊዕል አልገባበት ነስብ የሚያደርግ ነገር አልገባበት ረፍ የሚያደርግ ነገር በግልጽ የሚነበብ የለም። ዓሚል ለፍዝ ሲል ዓሚል ማዕናዊ ግን አለ። ابتداء የሚባል جعلك الشيء اولا لتخبر عنه ابتداء ማለት እሱ ነውና ابتداء ካልሆነች በስተቀር እሷ ደግሞ ረቂቅ ነገር ነች። በአእምሮ የምታውቀው ነው እንጂ በአንደበት አታነበው ምንም ታረገው ነገር የለው። አታሸተውም አዳስሰውም አትቀራውም። እሱ በታዋቂነት ابتداء የሚባል ነገር አለ። እሱን رفع የሚያደርግ ሙብተዳን ብለህ መሄድ ብቻ ነው። ورفع المبتدا بالابتداء كذاك رفع خبر بالمبتدا ይላሉ ኢብኑ ማሊክ አልፊያቸው ላይ። ስለዚህ ዓሚል ለፍዝ የሌለው ነው ሙብተዳ ብሎ ማለት ዘይዱን ቃኢሙን ሙብተዳ አሁን ዘይዱን ነው። ስለ ቃኢሙን እንመጣለን خبر ስለሆነ الله نور السماوات والارض ያልኳችሁ ምሳሌም እንደዚሁ ነው። الله ሙብተዳ ከሱ በፊት የቀደመ ዓሚል የለም ረፍ የሚያደርግ ነገር የለም። العاري ነፃ የሆነ عن العوامل ማለት ከሰራተኞች ضرب نصر ካሉት ማለት ነው። اللفظيه ባንደበት የሚነበብ ወይም ደግሞ ለፍዛ በድምጽ ያላቸው ከሆኑ ነፃ የሆነ ሲል ማዕናዊ የሆነውሳ አለ የሚለውን ይጠቁማል። ኢንሻአላህ የዛሬው ትምህርታችንን እዚህ ጋር እናቆምና በሚቀጥለው ስለ خبر
እንገባለን። ወኢላ ሊቃኢን አኸር ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።